እሺ እንኳን በሰላም ወደ ናቲ ቴክ ቻናል መጣችሁ። ዛሬ ምንም ቪዲዮን አልቆርጠውም፣ ሙሉ በሙሉ ከት ሳይደረግ ነው ለቀው። እኔ ዩቲዩብ ስጀምር በጣም ከባድ ነው፣ እውነት ለመናገር በጣም አዛ ነው። ማርያም ተስፋ ነው የሚያስቆርጠው። እኔ አሁን በጣም ነው ዩቲዩብ ላይ ተሰቃዩ ያሉት። ማለት እንዴት ነው ስማሙል ብቻ ከባድ ነው ዩቲዩብ ማለት። ዩቲዩብ ላይ ብዙ ሰዎች ወይ በአጭር ሲሳካላችሁ ታያላችሁ፣ ወይ ደግሞ በጣም አዛ ሆኖ በስንት አመት በቃ 4-5 አመት ለፍተው ግን የሆነ የማይገባቸውን ሲያገኙ ታያላችሁ። ማለት በጣም ለፍተው ግን በጣም ዝቅተኛ ነገር የሆነ ሰብስክራይባቸውም እይታቸውም የሞተ ሲሆን ታያላችሁ። ያንን ለማስተካከል እየጣርኩ ነው እኔ። ማለት በራሴ በኩል ያ ነገር እንዳይመጣብኝ እየሞከርኩ ነው። ዩቲዩብ ላይ አሁን የሚያስፈልገው እኔ በራሴ ስረዳ ዩቲዩብ ላይ የሆነ ቀለል አድርጋችሁ ሰራችሁት ቪዲዮ የለም ነው ቫይራል ወጥቶ ምናምን በቃ ብዙ ሰብስክራይብ ራሱ ያመጣላችሁ። የሆነ የተጨነቃችሁበት ይሄ ቪዲዮ ይወጣል ስንትን ቫይራል ይወጣብላችሁ ምናምን በቃ ተንበሌል ምናምን ተሰቃይታችሁ ሰርታችሁ ግን የምፈልጉትን አይነት ኢንጌጅ አያመጣም። እኔ ግቡና እግዚአብሔር ምስክሬ ነው የምላችሁ፣ ማለት ከባድ ነው። እኔ አሁን እዩት እንዳለ ዩቲዩብ ላይ ገብታችሁ ተንብሌኖቹ ነው ያቸው ማንም ጋር የማታገኙዋቸው የሚገራርሙ ተምብሌል ነው የምሰራው። ቪዲዮ ስገቡ ኳሊቲ 4K ነው በቃ፣ ግን ምንም አይነት ኢንጌጅ አይኖረውም። እኔ አሁን የለቀኳቸው ቪዲዮዎች ውስጥ 1000 እይታ ያለው ቫይራል በቃ እሱ ነው የምለው። ሌላ ቫይራል የወጣ ቪዲዮ የለኝም። ማለት ዩቲዩብ በጣም ነው የሚያደክማችሁ። አውቆ ያለፋችኋል። አውቆ ነው። እሺ ምንድን ነው ማለት? እኔ ብዙ ሰው ጠየቅኩኝ። ስጠይቅ እነሱ ራሱ እንደማይገባቸው ይሄ ነገር አይገባቸውም። ማለት አይገባንም፣ በቃ አይገባንም ነው የሚሉት እነሱ። አሁን ለምሳሌ በጣም 200 ሺህ ሰብስክራይብ ያላቸው ጓደኞች አሉኝና እነሱ ሳናገራቸው ምንድነው የሚሉት? እኛም አናውቅም ነው የሚሉት። ማለት እነሱ 200 ሺህ ሰብስክራይብ አግኝተው በ3-4 አመት ውስጥ ግን የሚታይላቸው እይታ በጣም አብሽቅ የሆነ እይታ የሚታይላቸው 600 እይታ አስባችኋል? 600 ቪው ብቻ ሲያገኝ በጣም እየለፋ ያለ ሰው 4 አመት ዩቲዩብ ላይ ያሳለፈ ሰው 600 እይታ ሲያገኝ አስባችኋል ምን ያህል ሊያበሽቅ እንደሚችል? የዛኑ ቀን ነው ዩቲዩብን ዲሊት አድርጌ ማውቀው። ግን ምንድነው መልፋት ይፈልጋል። ማለት እኔ አቆማለሁ እያልኩ ሳይሆን በቃ መልፋት አለባችሁ። ዩቲዩብ ላይ ስትመጡ መልፋት እንዳለባችሁ ወቁ። ጊዜ እንደሚፈልግ ወቁ። ብር እንደሚፈልግ ወቁ። ብር ይፈልጋል ዩቲዩብ የሚከፍላችሁ እናንተ አውጣችሁ ስትጨርሱ ነው ሊከፍላችሁ የሚችለው። በቃ ብራችሁን ከፍ አድርጋችሁ ባዶ እጃችሁ ስትቀሩ ነው ክፍያ የሚጀምረው። እኔ አሁን ራሱ ይሄን ዩቲዩብ ቻናል ለመጀመር ራሱ በጣም ብዙ ብር ነው ያወጣሁት። እግዚአብሔር ምስክሬ ነው የምላችሁ። ይሄ ማይክ ራሱ ማለት ነው በጣም ውድ ነው። እግዚአብሔር ነው የምላችሁ። እኔ ለዚህ ማይክ ብቻ ስታንድ አለ፣ አስቡት። ስንት ነገር ላይቶች አሉ፣ በጣም ብዙ ነገር። ስልክ እንኳን አልቀየርኩም እውነት ለመናገር ቴክኖ ነው የምጠቀመው፣ ግን እስካሁን አልቀየርኩም። እሱን ግን በቃ በጣም ብዙ ነገር ይፈልግባችኋል ዩቲዩብ ስትጀምሩ ማለት ነው። እሱን ነገር አምናችሁ ነው መጀመሪያ ያለባችሁ። ብር እንደሚያስወጣችሁ ወቁ። ብር ያስወጣል፣ ጊዜ ይፈልጋል። በቃ እኔ ምን ልበላችሁ፣ ማንም ያልሰራውን ዩቲዩብ ላይ ማንም ያልሰራውን ቪዲዮ ብትሰሩ ራሱ ላይታይ ይችላል። ማንም ላያያችሁ ይችላል። ዩቲዩብ ላይ አሁን ለምሳሌ ይሄ ማይክ ገዝቼው የኔ ስልክ እንትን ሰፖርት አያደርገውም ማለት ነው። እና ዩቲዩብ ላይ ገብቼ እስቲ ሰፖርት የማያደርግ ስልክ ምናምን ቢሰርች ሳደርግ ማንም ኢትዮጵያ ላይ ያንን ቪዲዮ የሰራ የለም። እናቴ እንደ አፈርቱን ነው ብላችሁ ማንም የለም። የአንዳንድ ስልኮች ማይክ ዋየርለስ ማይክ እንትን አያደርጉም፣ አይቀበሉም። ስለዚህ ያንን ነገር እንዴት እንደሚስተካከል ለማይፈልጌ ባይ የለም። ከዛ በኋላ በቃ እንደውም አገኘሁኝ ማንም ያልሰራውን ነገር ብዬ ፖስት አደረኩኝ። 16 ሰው ነው ያየው እስከዛሬ ወር አልፎታል። 16 ሰው ነው ያየው። ዩቲዩብ ላይ ምን ይፈልጋል? እኔ አሁን እውነት ነው የምላችሁ ከጊዜው ጋር መሄድ ነው የሚፈልገው ዩቲዩብ ማለት። እኔ አሁን ክህሎቴ አይደለም። ምንድነው ዩቲዩብ ላይ ልትላችሁ የሚችለው የሃይማኖት ነገር ስትሰሩ ወይ ደግሞ የሆነ ዜና ነገር ዛሬ እንትና ሞተ ነገ ደግሞ እንትና እንደዚህ ሆኗል ብላችሁ ዜና ስትሰሩ ቫይራል ይወጣል ማለት። እንደዛ አይነት ነገር ነው ኢትዮጵያ ላይ ኢንጌጅ ሊያደርግ የሚችለው ማለት። ሁለት ኮንተንት ነው ያለው፣ እሱም የዜናና የሃይማኖት ነው ያለው። እኔ ደግሞ እሱ ክህሎቴ አይደለም ማለት። እንዴት ነው የሆነ ዝም ብዬ የወረት ልሰራው እችላለሁ፣ ከዛ በኋላ ግን አቆመዋለሁ ራሴን ስለማቆም። እኔ አሁን
ክህሎቴ ብዬ የማስበው ነገር ቴክ ላይ ነው። ስለ ቴክኖሎጂ በቃ የተለያዩ ነገሮች ስለ ስልክ ነገሮች ሰራለሁ። ኦንላይን ቢዝነሶች ምን ምን እንደሆኑ ነግራችኋለሁ። ያ ክህሎቴ ነው። ቀድሜ አጣርቼ ነው እውነቱ እንደሆነ ሳቅ ነግራለሁ ለሰው እና ክህሎቴ ያልሆነውን ነገር እንዴት አድርጌ ልስራ አልጀምር። ገባችሁ? አሁን ያለ ክህሎቴ መግባት አልፈልግም። እኔ ያለ ክህሎት መስራት የሆነ ነገር ከባድ ነው ወይ ሰለቻለሁ የሆነ ጊዜ እኮ ግን ከባድ ነው። በጣም 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 ዩቲዩብ ከባድ ነገር ነው። እኔ እግዚአብሔር ረድቶን የሆነ ደረጃ ስንደርስ ይሄን ቪዲዮ እንደዚህ ብዬ ነበር እኮ ብዬ ፖስት ለማድረግ ያብቃኝ። ይሄን አሁን ፖስት አድርገዋለሁ በርግጥ ግን ደግሜ ደግሞ ፖስት ለማድረግ ያብቃኝ ፈጣሪ እስቲ። እና እስቲ ዩቲዩብ ለምትጀምሩ ልጆች ምንድነው የምላችሁ ነገር በአጭር ጊዜ ሰክሰስፉል ሆኜ ተሳክቶልኝ ምናምን ብር እንጌጅ አደርጋለሁ ብላችሁ ዘላችሁ እንዳትገቡ። እመኑና ግቡበት። አምናችሁ እንድትጀምሩ ነው የምነግራችሁ። እኔ ወይ ምን ፈለግሽ? ተከሻ ብቻ እኮ ነው የሚታየው። አይታይም? እኔ አይታይ ፊቴ አታናጅ በማለት አውቃለሁ። ወርታች አይታይም። እንደዚህ የሚታየው አይቼዋለሁ። እሱ ቆይ እስቲ ይወጥ እስቲ እጅሽ ልቀቂ። እስቲ እጅሽን እስቲ እንደዚህ ብቻ ነው የሚታየው። በቃ አይ ዝም ብዬ ፖስት የማደርገው ስለሆነ እና አምናችሁ ግቡበት ለማለት ያክል ነው። እና በርቱ። እንዲህ የተሳቀብንም ቢሆን ዩቲዩብ አናቆምም እና ይርዳችሁ እኛንም ይርዳን። አሜን 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 አሜን። ፖስት አድርጌዋለሁ ቪዲዮ ሴፍ ነው አቆምናል።